በየቀኑ የምንመገባቸው ምግቦች በምንጠጣው ውሃና በምንተነፍሰው አየር ምክንያት የተለያዩ መርዛማ ነገሮች በሰውነታችን ውስጥ ይከማቻሉ። እነዚህ መርዞች በጊዜ ሂደት ሳይወገዱ ሲቀሩ ለከፍተኛ ድካም፣ ለቆዳ መበላሸትና ለምግብ አለመፈጨት ችግሮች ይዳርጉናል። ጉበታችን እናም ኩላሊታችን ሰውነትን የማጽዳት ተፈጥሯዊ ስራ ቢኖራቸውም ጠዋት በባዶ ሆድ የምንወስዳቸው የተወሰኑ መጠጦች ግን የሰውነታችንን የመርዝ ማጣራት ሂደት በከፍተኛ ሁኔታ ያፋጥኑታል። በዚህ ቪዲዮም ጠዋት እንደተነሳን በባዶ ሆድ ልንጠጣቸው የሚገቡና ሰውነታችንን ከመርዝ የሚያጸዱ ሶስት አስደናቂ የተፈጥሮ መጠጦችን እናም ደግሞ አዘገጃጀታቸውን በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ መጠጦቹ አዘገጃጀትና ጥቅም ከመሄዳችን በፊት መርዞች በሰውነታችን ውስጥ እንዴት እንደሚከማቹና ጠዋት በባዶ ሆድ የሚወሰዱ መጠጦች ለምን ልዩ ኃይል እንዳላቸው በሳይንስ መልኩ እንመልከት። በየቀኑ የምንመገባቸው የተቀነባበሩ ምግቦች፣ ኬሚካል የበዛባቸው መጠጦች፣ የምንተነፍሰው የተበከለ አየርና የምንጠቀማቸው መድኃኒቶች ጭምር በሰውነታችን ውስጥ ፍሪ ራዲካልስና የተለያዩ መርዛማ ዝቃጮችን ይተዋሉ። ሰውነታችን እነዚህ ቆሻሻዎች በጉበት፣ በኩላሊት፣ በሳምባና በቆዳችን አማካኝነት 24 ሰዓት ሙሉ የማጣራትና የማስወገድ ተፈጥሯዊ ግዴታ አለበት። ነገር ግን በዘመናዊው አኗኗራችን ምክንያት የመርዞች ክምችት ከሰውነታችን የማጣራት አቅም በላይ በሚሆንበት ጊዜ ጉበታችንና ኩላሊታችን ላይ ከፍተኛ ጫና ይፈጠራል። ይህም ጫና ሲፈጠር ሰውነታችን የተለያዩ የማስጠንቀቂያ ምልክቶችን ማሳየት ይጀምራል። ለምሳሌ ያክል በቂ እንቅልፍ ተኝተን እንኳን ጠዋት መነሳት አለመቻል እና ቀኑን ሙሉ ከባድ ድካም መሰማት፣ የፊት ቆዳ መበላሸት እናም ብጉር መውጣት፣ የምግብ አለመፈጨትና ተደጋጋሚ የሆድ መነፋት ዋነኞቹ ምልክቶች ናቸው። ታዲያ ጠዋት በባዶ ሆድ የሚወሰዱ የዲቶክስ መጠጦች ለምን አስፈለጉ? ሌሊቱን ሙሉ ሰውነታችን በረፍት ላይ ያለ ጉበታችን መርዞችን የማውጣት ስራውን በከፍተኛ ሁኔታ ያከናውናል። ነገር ግን እነዚህ የተለዩ መርዞች ከሰውነት ተለይተው እንዲወጡ ከፍተኛ የፈሳሽና የንጥረ ነገር እገዛ ይፈልጋሉ። ጠዋት እንደተነሳን በባዶ ሆድ እነዚህን የተፈጥሮ መጠጦች ስንጠጣ በውስጣቸው ያሉት አንቲኦክሲደንቶች ቀጥታ ወደ ደም ስራችን በመግባት የጉበት ኤንዛይሞችን ያነቃቃሉ፣ የኩላሊት ስራንም ያፋጥናሉ። እንዲሁም ሌሊቱን ሙሉ በአንጀታችን ውስጥ የተከማቹ ቆሻሻዎችን ጠራርገው ያስወጣሉ። ይህም ሂደት ሰውነታችንን ንጹህና ሙሉ ቀን ንቁ ሆነን እንድንውል ያደርገናል ማለት ነው። አሁን ቀጥታ ወደ መጀመሪያው አስደናቂ መጠጥ እንሻገራለን። አንደኛውና በቅድሚያ የምንመለከተው መጠጥ ለብ ያለ ውሃ በሎሚ ጭማቂና በግማሽ የሻይ ማንኪያ ማር የሚዘጋጅ መጠጥ ነው። የመጀመሪያውና በዓለም ዙሪያ ከፍተኛ ተወዳጅነትን ያተረፈው የጠዋት ዲቶክስ መጠጥ ለብ ያለ ውሃ በሎሚ ጭማቂ ነው። ሎሚ በውስጡ ከፍተኛ መጠን ያለው ቫይታሚን ሲ እና ኃይለኛ አንቲኦክሲደንቶችን ይዟል። ጠዋት በባዶ ሆድ ለብ ካለ ውሃ ጋር ተቀላቅሎ ሲወሰድ በጉበታችን ውስጥ ያሉ መርዛማ ነገሮችን የሚያስወግዱ ልዩ ኤንዛይሞችን በከፍተኛ ሁኔታ ያነቃቃል። ይህ መጠጥ ምንም እንኳን የሎሚ ጭማቂው ራሱ አሲድ ቢሆንም በሰውነታችን ውስጥ ከተፈጨ በኋላ ግን የተገላቢጦሽ የሰውነታችንን የፈሳሽ አሲድነት መጠን ማለትም የፒኤች መጠን ሌቭልን በማመጣጠን ወደ አልካላይነት ይቀይረዋል። ይህም የምግብ መፈጨት ስርዓትን ያፋጥናል፣ የሆድ መነፋትን ያስወግዳል፣ እንዲሁም የአንጀት ግድግዳዎች ሌሊቱን ሙሉ የተከማቹ ቆሻሻዎችን በቀላሉ ጠራርገው እንዲያስወጡ ይረዳቸዋል። ግማሽ የሻይ ማንኪያ ንጹህ ማር ማዕከሉ ደግሞ ሰውነታችን ጠዋት የሚያስፈልገውን ተፈጥሯዊ ጉልበት እንዲያገኝና የአንጀት ጤናን የሚያግዙ ባክቴሪያዎችም እንዲነቃቁ ያደርጋል። ሁለተኛው የዲቶክስ መጠጥ አረንጓዴ ሻይ ከቀረፋ ጋር የሚዘጋጅ ነው። ሁለተኛው አስደናቂ መጠጥ በሳይንሳዊ ጥናቶች ከፍተኛ አድናቆት ያገኘው አረንጓዴ ሻይ ከቀረፋ ጋር ነው። አረንጓዴ ሻይ በውስጡ ካቴቺንስ በተለይም ኢፒጋሎ ካቴቺንስ ሪጋሌት የተባሉ እጅግ ኃይለኛ የሆኑ የተፈጥሮ አንቲኦክሲደንቶችን በከፍተኛ መጠን ይዟል። እነዚህ ውህዶችን በሰውነታችን ውስጥ ያሉ ሴሎችን ከብክለት ከመጠበቃቸውም በላይ ጉበታችን በምግብና በባዕድ ነገሮች ምክንያት የሚገቡ መርዛማ ኬሚካሎችን በፍጥነት ሰብሮ ከሰውነት እንዲያስወግድ ቀጥተኛ ማነቃቂያ ይሆናሉ። በዚህ ድንቅ መጠጥ ላይ ጥቂት ቀረፋን ጨምሮ መጠቀም ጥቅሙን እጥፍ ያደርገዋል። ቀረፋ የኢንሱሊን ሆርሞን ስራን በማገዝ የደም ስኳር መጠንን ለማስተካከል የሚረዳ ነው። እንዲሁም የሰውነትን የስብ ማቃጠል ሂደት ማለትም ሜታቦሊዝምን በማፋጠን ሌሊቱን ሙሉ የተከማቹ ስብና መርዞችን በቀላሉ እንዲቃጠሉ ምቹ ሁኔታን ይፈጥራል። ጠዋት በባዶ ሆድ መውሰዱ የአንጀት መረበሽን በመቀነስ ለቀኑ ሙሉ መነቃቃትን ይሰጣል። ሶስተኛ ላይ የምናየው የኪያርና የካሮት አረንጓዴ ጁስ ነው።
ሶስተኛው አስደናቂ መጠጥ ኩላሊታችንና ደማችንን በከፍተኛ ሁኔታ የሚያጸዳው የኪያርና የካሮት ተፈጥሯዊ ጁስ ነው። ኪያር 95 በመቶ ያክሉ ውሃ በመሆኑ እናም በውስጡ ከፍተኛ የፖታሽየም መጠን ስላለው በሰውነታችን ውስጥ ያሉ አላስፈላጊ ጨዎችን፣ ዩሪክ አሲድንና መርዞችን በሽንት መልክ አጥቦ ለማስወጣት ፍጹም ድንቅ ተፈጥሯዊ ፈሳሽ ነው። ካሮት ደግሞ በውስጡ ቤታ ካሮቲንና ቫይታሚን ኤን በከፍተኛ መጠን ይዟል። እነዚህ ንጥረ ነገሮች የጉበት ሴሎች ራሳቸውን እንዲያድሱ፣ ከስብ ክምችት እንዲጠበቁና የሰውነትን መርዝ የማጣራት ስራቸውን ያለምንም ጫና እንዲያከናውኑ ያግዛሉ። አንዱን ኪያር እናም ደግሞ 2 ካሮት አብረው በመፍጨት ጠዋት በባዶ ሆድ መጠጣት የሰውነትን የፈሳሽ መጠን ማለትም ሃይድሬሽን ከመጠበቁም በላይ በደማችን ውስጥ ያሉ ቆሻሻዎች እንዲወገዱ በማድረግ ቆዳችን ንጹህ፣ ብሩህና አንጸባራቂ እንዲሆን ያደርገዋል ማለት ነው። ስለዚህ መጠጦቹ እነዚህ ናቸው ማለት ነው። አሁን አጠቃቀሙንና መከተል ያለብን ደግሞ ጥንቃቄ ልንገራችሁ። እነዚህ መጠጦች ጠዋት እንደተነሳን በባዶ ሆድ መጠጣት አለብን። ከጠጣን በኋላ ቢያንስ ለ30 ደቂቃ ያክል ምንም አይነት ምግብ መመገብ ሆነ ሌላ መጠጥ መጠጣት የለብንም። ይህም ሰውነታችን በመጠጦቹ ውስጥ ያሉትን ቫይታሚኖችና አንቲኦክሲደንቶች ሳይቀላቀሉ በጥራት እንዲመጣቸው ያግዘዋል ማለት ነው። ሌላው ማወቅ ያለብን በሎሚ ውሃ ውስጥ የምንጨምረው የሎሚ መጠን ከአንድ የሾርባ ማንኪያ ማለፍ የለበትም። የሎሚ አሲድ የጥርስን ውጫዊ ሽፋን ማለትም ኢናሜልን እንዳያሳሳው መጠጡን ከጠጣም በኋላ አፋችንን በንጹህ ውሃ መቅሞጥሞጥ ወይም ደግሞ መጠጡን በስትሮ መጠጣት ይኖርብናል። ሌላው መጠንቀቅ የሚያስፈልገው የጨጓራ ቁስለት ወይንም የአሲድ መብዛት ችግር ያለባቸው ሰዎች የሎሚ ውሃን እናም ደግሞ አረንጓዴ ሻዩን በጥሬው በባዶ ሆድ መውሰድ የለባቸውም። ለእነሱ ፍጹም ተመራጭና ጨጓራን የማይበጠብጠው የኪያርና የካሮት ጁስ የሚሻላቸው ነው። ሌላው የስኳር ህመም ያለባቸው ሰዎች በሎሚ ውሃ ውስጥ ማር ሳይጨምሩ መጠጣት ያለባቸው ይሆናል። አረንጓዴ ሻይ ከቀረፋ ጋር ለነሱ የደም ስኳርን ለማስተካከል እጅግ በጣም ተመራጭና ጠቃሚ መጠጥ ነው። ስለዚህ ጠቅለል እናድርገው፣ ሰውነትን ከመርዝ ማጽዳት ማለት ለአጠቃላይ ጤንነታችን፣ ለቆዳችን ውበትና እንዲሁም ለቀናችን ሙሉ መነቃቃት ጠንካራ መሰረትን መጣል ማለት ነው። ዛሬ ከተነጋገርንባቸው 3 አስደናቂ የጠዋት መጠጦች ውስጥ ለእናንተ የጤና ሁኔታ የሚስማማውን አንዱ መርጣችሁ ለ2 ሳምንታት በተከታታይ በመጠጣት በሰውነታችሁ ላይ የሚመጣውን አስደናቂ ለውጥን መመልከት ትችላላችሁ። የዛሬው ሳይንሳዊ መረጃ ይህን ይመስል ነበር። ቪዲዮ ጠቃሚና እንዲሁም ደግሞ አስተማሪ ሆኖ ካገኛችሁት ላይክና ሼር ማድረጋችሁን አትርሱ። ቻናሉንም ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። ጠቃሚና አስፈላጊ የሆኑ የጤና ትምህርቶችን የምታገኙበት አስተማሪ ጤና ቻናል ነው። ለዛሬ በዚህ አበቃው። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።